ኤሚሬትስ ይፈልጋቸዋል፣ ኳታር ኤርዌይስም ይፈልጋቸዋል። የቱርክ አየር መንገድም እንደዚሁ። በአሁኑ ጊዜ በፕላኔቷ ላይ ካሉ እጅግ ባለጸጋ አየር መንገዶች መካከል አንዳንዶች እነሱን ለመቅጠር ብቻ ህይወትን የሚቀይር ደሞዝ እያቀረቡ ነው። ለመሆኑ የሚፈልጉት ማንን ነው? የአሜሪካ አብራሪዎችን አይደለም፣ የእንግሊዝ አብራሪዎችንም አይደለም። አንድ አፍሪካ ሀገር መላው አቪዬሽን ኢንዱስትሪ የሚፈልጋቸውን አብራሪዎች እያመረተች ነው፣ ኢትዮጵያ። ግን ለምን በቢሊዮኖች የሚቆጠር ገቢ ያላቸው አየር መንገዶች የኢትዮጵያን አብራሪዎች በተለየ መልኩ የሚያሳድዱት ለምንድን ነው? እና የኢትዮጵያ አየር መንገድ ራሱን ለማሰልጠን ዓመታት የጠፋባቸውን ሰዎች እያጣ ይሆን? እስከ መጨረሻው ድረስ ይከታተሉን። መልሱ የኢትዮጵያ አየር መንገድን ከእንግዲህ የሚታዩበትን መንገድ ሙሉ በሙሉ ይቀይረዋል። የአቪዬሽን ኢንዱስትሪ ከበስተጀርባው ከፍተኛ የሆነ የአብራሪዎች እጥረት አለበት። ኮቪድ በሺዎች የሚቆጠሩ ልምድ ያላቸውን አብራሪዎች ቀደም ብለው ጡረታ እንዲወጡ አስገድዷቸዋል። በሰዓቱ አየር መንገዶች አውሮፕላኖችን አቆሙ፣ የፓይለት ስልጠናውን ቀነሰ። ከዚያ የአየር ጉዞ ከማንም ሰው ግምት በላይ በፍጥነት ተመለሰ። በድንገት አየር መንገዶች ለመብረር ዝግጁ የሆኑ በመቶዎች የሚቆጠሩ አውሮፕላኖች ነበራቸው። ነገር ግን በአብራሪዎች ክፍል ውስጥ ለመቀመጥ ብቁ የሆኑ ሰዎችን አጥተዋል። በሚቀጥሉት 2 አስርት ዓመታት ውስጥ ኢንዱስትሪው በመቶ ሺዎች የሚቆጠሩ አዳዲስ አብራሪዎችን ይፈልጋል። ይህ እጥረት አይደለም፣ ይህ ድንገተኛ አደጋ ነው። አየር መንገዶች ጀማሪዎችን አይፈልጉም። ወደ አብራሪዎች ክፍል ገብተው ግዙፍ አውሮፕላኖችን በአህጉራት ላይ ማብረር የሚችሉትን ብቻ ነው የሚፈልጉት። ያ ፍለጋ ወደ አንድ ቦታ ብቻ ያመራል፣ የኢትዮጵያ አቪዬሽን አካዳሚ። አብዛኞቹ ሰዎች የኢትዮጵያ አየር መንገድ ብቻ ነው ብለው ያስባሉ። ይህ ስህተት ነው። ከአፍሪካ ትልልቅ የፓይለት ማምረቻ ፋብሪካዎች አንዱ ነው። ለ10 ዓመታት የኢትዮጵያ አቪዬሽን አካዳሚ ከየትኛውም የአፍሪካ ሀገር በላይ አብራሪዎችን፣ መሐንዲሶችን እና የአቪዬሽን ባለሙያዎችን አምርተዋል። ሌሎች ሀገሮች ሰልጣኞቻቸውን ወደ ውጭ ሀገር ሲልኩ ኢትዮጵያ ሙሉ የስልጠና ስርዓቱን በሀገር ውስጥ ገነባች። ሲሙሌተሮችን፣ አስተማሪዎችን እና ስታንዳርዶችን። የተቀረው ዓለም አብራሪ ለማግኘት ሲቸገር እንኳ ኢትዮጵያ ተስጦ ማፍራቱን የማያቆም ራሱን የሚደግፍ ስርዓት ገነባች። ለዚህ ነው የውጭ ሀገር አየር መንገዶች ትኩረት የሆነችው። ለምንድን ነው የኢትዮጵያ አብራሪዎች ይህን ያህል ተፈላጊ ያደረጋቸው? አንደኛ፣ የእውነተኛው ዓለም ልምድ። የኢትዮጵያ አየር መንገድ በዓለም ላይ ካሉ ሰፊ የመዳረሻ መስመር ካላቸው አየር መንገዶች አንዱን ይዟል። አውሮፓ፣ ኤሲያ፣ አሜሪካ፣ መካከለኛው ምስራቅ እና በደርዘን የሚቆጠሩ አፍሪካ ከተሞች ላይ ይበራል። ይህ ማለት እነዚህ አብራሪዎች ወደ አንድ ቀላል መዳረሻ ደጋግመው አይበሩም ማለት ነው። በየሳምንቱ የተለያየ አየር ሁኔታ፣ የተለያየ አየር ማረፊያ እና የተለያየ ደንብን መጋፈጥ ይጠበቅባቸዋል። አብዛኛው አብራሪ ይህን ያህል ሰፊ ልምድ ለማካበት ዓመታትን ይፈልጋል። የኢትዮጵያ አብራሪዎች ግን ከመጀመሪያውኑ ያገኙታል። ሁለተኛ፣ አዲስ አበባ። አዲስ አበባ ከባህር ጠለል በላይ 2300 ሜትር በላይ ትገኛለች፣ ወይም ከ7500 ጫማ ከፍታ በላይ። ቦሌ ዓለም አቀፍ አየር ማረፊያ በዓለም ላይ ካሉ ከፍተኛ ቦታ ላይ ካሉ ትልልቅ አየር ማረፊያዎች አንዱ ነው። ይህ ለምን ይጠቅማል? ቀጭን አየር፣ ያነሰ የሞተር ግፊት እና ረዘም ያለ የመነሻ ርቀት ይኖረዋል። አብዛኞቹ የዓለም አብራሪዎች ሙሉ ጊዜያቸውን በዝቅተኛ ከፍታ ላይ ያሳልፋሉ። የኢትዮጵያ አብራሪዎችን ገና ከመጀመሪያ ቀን ጀምሮ በየበረራቸው በከፍተኛ ከፍታ ላይ መብረርን ይለማመዳሉ። አንድ በበረዶ የተሸፈነ የተራራ መንገድ ላይ መንዳት ተምሮ ከዚያ ወደ ለስላሳ አውራ ጎዳና እንደመግባት ነው። ተራራውን ከተቆጣጠሩ በኋላ አውራ ጎዳናው ፈጽሞ ፈተና አይሆንም። ነገር ግን ይህ እንኳ አየር መንገዶችን ወደ እነርሱ የሚስበው ትክክለኛው ምክንያት አይደለም። ሶስተኛ፣ ሁሉም በሚፈልጋቸው አውሮፕላኖች አስቀድመው መሰልጠን። የኢትዮጵያ አብራሪዎች ዓለም አቀፍ አየር መንገዶች በጣም የሚፈልጉትን አውሮፕላኖች አስቀድመው ያበራሉ። እንደ ቦይንግ 787 ድሪም ላይነር፣ ቦይንግ 777፣ ኤርባስ ኤ350። በእነዚህ ጀቶች ላይ አብራሪ ማሰልጠን እጅግ ብዙ ገንዘብ ያስወጣል። የውጭ አየር መንገድ የኢትዮጵያን አብራሪ ሲቀጥር የወጪ ቀድሞውኑ ተከፍሏል። እንደገና ማሰልጠን አያስፈልግም፣ በቀጥታ መብረር ብቻ። አራተኛ፣ ዝና። ይህ ከሁሉም ትልቁ ነው። አንድ አየር መንገድ የኢትዮጵያን አብራሪ ሲቀጥር አንድ ሰው ብቻ አይደለም እየቀጠረ ያለው። በ10 ዓመታት የተገነባው የመላው የስልጠና ስርዓትን ተአማኒነት ጭምር ነው እየቀጠረ ያለው። በአቪዬሽን ውስጥ የዝና ከማንኛውም የፊርማ ጉርሻ የበለጠ ዋጋ አለው። የኢትዮጵያ አብራሪዎች የሚፈልጉበት እውነተኛው ምክንያት ይህ ነው። አሁን ሁሉም ሰው እያሰበ ስላለው ነገር እንነጋገር። ደመወዙ። ዋና ዓለም አቀፍ አየር መንገዶች የአንድን አብራሪ ሙሉ ህይወት ሊቀየር የሚችል ፓኬጅ ያቀርባሉ። ከታክስ ነፃ የሆነ ከፍተኛ ክፍያ፣ የመኖሪያ ቤት፣ የትምህርት እና የጉዞ ጥቅማ ጥቅሞችን ያካትታሉ። ዓለም አቀፍ አየር መንገዶች የፊርማ ክፍያዎችንም ይከፍላሉ። ለበርካታ ዓመታት ልምድ ላለውና ቤተሰብ ላለው አብራሪ እነዚህን ጥቅማ ጥቅሞች ለመቃወም የማይቻሉ ናቸው እና ይህ ለኢትዮጵያ አየር መንገድ ጭምር ችግር ይፈጥራል። የኢትዮጵያ አየር መንገድ ትልቁ ፈተና አንድ አብራሪ ማሰልጠን ዓመታትን፣ በሺዎች የሚቆጠሩ የበረራ ሰዓቶችና ከባድ ገንዘብን ይጠይቃል። የአብራሪ ለበለጠ ደሞዝ አየር መንገዱን ለቆ ሲወጣ ያ ሁሉ ኢንቨስትመንት ከእርሱ ጋር አብሮ ይሄዳል በአንድ ሌሊት። ይህ ለኢትዮጵያ ብቻ የተለየ አይደለም። በየቦታው ያሉ አየር መንገዶች በሀብታም ተወዳዳሪ ተስጧቸውን ይነጠቃሉ። ነገር ግን የኢትዮጵያ አየር መንገድ ከአካባቢ ተቀናቃኞች ጋር ብቻ አይደለም የሚታገለው። በዓለም ላይ ካሉት እጅግ ባለጸጋ አየር መንገዶች ጋር የራሱን ሰዎች ለማቆየት ነው እየታገለ ያለው። እንዲህ ላለ ሁኔታ ምን ይደረግ? ምርጥ አብራሪዎች አንድ በአንድ ሲሸመቱ ማየት ወይስ ከማንም በላይ ፈጥኖ ማደግ?
ኢትዮጵያ መልሷን አስቀድማ መርጣ ነበር። ማንም ማሸነፍ ከማይችለው በላይ ተስጦ ማፍራት፣ ከአመት ወደ አመት ተጨማሪ ሲሙሌተሮች፣ ተጨማሪ ሰልጣኞች፣ ተጨማሪ ስልጠና ፕሮግራሞችን ማዘጋጀት፣ የሚለቁ አብራሪዎችን መተካት ብቻ ሳይሆን ምንጩ ፈጽሞ እንዳይደርቅ የሚያደርግ ብዙ የሰለጠኑ ባለሙያዎችን ማፍራት። አሁን ላይ ከመላው አፍሪካ የአቪዬሽን ተሰጥኦዎችን እያሰለጠነች ነው። ኢትዮጵያ አየር መንገድ ተሳፋሪዎችን ማጓጓዝ ብቻ እንዳልሆነ እናያለን። የአፍሪካ አቪዬሽን የወደፊት ዕጣ ፈንታን እየቀረጸ ነው። አውሮፕላኖቹ አህጉራትን ያገናኛሉ። የጥገና ጣቢያዎቹ የብዙ ሀገራትን አውሮፕላኖች ያገለግላሉ። አካዳሚው ከመላው አፍሪካ አብራሪዎችን ያሰለጥናል። የኢትዮጵያ አየር መንገድ አውሮፕላን ከአዲስ አበባ ሲነሳ ሲያዩ በአብራሪዎች ክፍል ውስጥ ምን እንዳለ ያስታውሱ። በአፍሪካ እጅግ ከተከበሩ አካዳሚዎች በአንዱ የሰለጠነ አብራሪ፣ በዓለም ላይ ካሉ ከፍተኛና አስቸጋሪ አየር ማረፊያዎች በአንዱ የተካነ አብራሪ። አብራሪው አስቀድሞ በአቪዬሽን ውስጥ ብዙ ሰልጣኞች በሚፈልጓቸው ጀቶች የሰለጠነ፣ በዓለም ላይ ካሉ እጅግ ባለጸጋ አየር መንገዶች መካከል አንዳንዶች አስቀድሞ ለመቅጠር እየሞከሩት ያለ አብራሪ። የውጭ ሀገር አየር መንገድ ነገ ከፍተኛ ደሞዝ ቢያቀርብሉ ይተውና ይሄዳሉ ወይስ ሲቆዩና የኢትዮጵያን አቪዬሽን ለመገንባት ይረዳሉ? አስተያየቱን ኮሜንት ላይ ይስጡን።